በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም ሰላም እንደምን አላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ በታቦር ተራራ ላይ ያደረገው ተአምር ይህ ነው። ነሐሴ 13 ቀን ደብረ ታቦር ወይም ቡሄ በመባል የሚታወቀው ግርማ መለኮት የተገለጸበት አብይ በዓል ሆነ። ታሪኩም እንደሚከተለው ነው። በዚህች ዕለት መድኃኒታችን ኢየሱስ ክርስቶስ ሦስቱን ደቀ መዛሙርት ጴጥሮስና ያዕቆብን ዮሐንስን ይዞ ወደ ተራራ ላይ ወጣ። መልኩ በፊታቸው ተለወጠና የመለኮቱን ግርማ ገለጸባቸው። ልብሱም እንደ በረዶ ነጭ ሆነ። ወአመሰዱ ስለት ነስኦሙ እግዚእ ኢየሱስ ለጴጥሮስ ወያዕቆብ ወለዮሐንስ ወአረግዎሙ ደብረ ወነዋክ በባሕቲቶሙ ራእዩ ወተወለጠ በቅድሜሆሙ እንዳለ ጌታችንም የሰው ልጅ በጌትነቱ ሲመጣ እስከሚያዩት ድረስ በዚች ከቆሙት መካከል ሞትን የማይቀምሱት አሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነ ካሳረገበት ያወረደው እርሱ እንደሆነ ያውቁ ዘንድ እንሆ ከጌታችን ከኢየሱስ ጋር ሊነጋገሩ ሙሴና ኤልያስ ወደ እርሱ መጡ። ስለዚህም ጴጥሮስ ጌታችንን እንዲህ አለው፣ አቤቱ በዚህ ትኖር ዘንድ ትወዳለህን? አለው። 3 ሰቀላዎች እንስራ፣ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ እንሰራ ዘንድ በዚህ ቃል የደካማነትና የትህትና ምልክት አለበት። ጴጥሮስም ጌታችን ከሰማይ የወረደበትን ስራ ትቶ በተራራ ላይ ይኖር ዘንድ ራሱን የሰወረበትን ቤት ይሰራለት ዘንድ የተናገረው ነው። ትህትና ያልነው ጴጥሮስ ለራሱና ለባልንጀሮቹ ሐዋርያት ቤት ይሰራ ዘንድ ስላሰበ ነው። ራሱን ባልንጀሮቹም ሐዋርያትን እንደ ባሮቹ ነቢያትን ደግሞ እንደ ጌቶቹ አድርጎ አስቧልና። ስለ ሐዋርያት የእውቀት ማነስ አትደነቁ፣ በዚያን ጊዜ ፍጻሜ አልሆነምና። እንዲህ በሚል ጊዜ ጌታችን በሰው እጅ የተሰራ ማደሪያ የማይሻ መሆኑን ለጴጥሮስ ያሳየው ዘንድ እነሆ ደመና ጋረዳቸው። የጌታችንን ጌትነቱን የሚገልጽ በሐዋርያት ልቦና እምነትን የሚያጸና እንዲህ የሚል ቃል ከደመና ውስጥ ወጣ። ይህ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ትንቢታቸውንም በቸርነቱ አረጋግጦ ወደ ተራራ ላይ በመምጣቱ ነቢያትና ሐዋርያት ደስ አላቸው። ሁለተኛ የአብን ቃል በሰሙ ጊዜ ከእነርሱ ስውር የነበረ የወልድ ዋህድ በእውነት ሰው መሆን በዚያን ጊዜ ተረዱ። ያን ጊዜ የጌትነቱን ክብር ተገልጧልና። ሐዋርያትን ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር ያስነሳው ኤልያስንም ያሳረገው አውርዶ ያመጣው እርሱ እንደሆነ አወቁ። ከእርሱ በቀር ማንም ማን የሙሴን መቃብር የሚያውቅ የለምና ለአሳረገው ከእርሱ በቀር ማንም ምንም በሰማይና በምድር ስልጣን ካለው ሁሉ ጌታ በቀር ሙታንን አድኖ ሊያስነሳቸው ማንም አይችልም። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከአዲስ በውስጧ ተሰብስባለችና። የአብን ቃል በሰሙ ጊዜ በግንባራቸው ፍግም ብለው ወደቁ፣ እንደ ሙታንም ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውና እንዳለ ለልጁ አብ ምስክሩ ሆነ። ወዲያውኑ ሙሴ ወደ መቃብሩ፣ ኤልያስ ወደ ሰማይ ተመልሷል። ሐዋርያትን ባነቃቸው ጊዜ ከጌታችን በቀር ማንንም አላገኙም። ከባህሪያችን የተዋሃደ እና ስጋችን የለበሰ ፍጹም አምላክ እንደሆነ በዚህ በሐዋርያት አስተማሩ። እንግዲህ እናስተውል። ሰው ካልሆነ ቅዱስ ገብርኤል ድንግል ማርያምን ባበሰራት ጊዜ እግዚአብሔር ካንቺ ጋር ነው እንዴት አላት? አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር ምስጋና በሰማይ በምድር ሰላም ለሰው ግዕዛኑን ይሰጠው እያሉ እንዴት አመሰገኑ? ሰው ካልሆነ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያስነሳው ቻለ? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ነው። ያለመለወጥ ያለመለየት አንድ አካል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ እላዌ ነው፣ ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።